ሰዎች አይችልም ብለው ያመኑበት አንድ ትንሽ ልጅ ዓለምን የሚያስደንቅ ንጉሥ ሆነ። ዛሬ የምንነጋገረው ስለ እግር ኳሱ አፈ ታሪክ፣ የእግር ኳስን ታሪክ ስለቀየረው ስለ ጎት ሊዮኔል አንድሬስ ሜሲ ነው። ሊዮኔል አንድሬስ ሜሲ በአርጀንቲና ተወለደ። እግር ኳስን ከልጅነቱ ጀምሮ በጣም ይወድ ነበር። ግን አንድ ትልቅ ችግር ነበረው፣ የግሮዝ ሆርሞን ችግር። ሌሎች ልጆች ከሱ 2 እጥፍ ትልቅ ነበሩ። ብዙ አሰልጣኞች ይህ ልጅ ፕሮፌሽናል አይሆንም ይሉ ነበር። እሱ ግን አልቆመም። ሜሲና ቤተሰቡ ከፍተኛ ገንዘብ ችግር ውስጥ ነበሩ። የሕክምና ወጪው በጣም ከፍተኛ ነበር። እሱ ትልቅ ሕልም ነበረው፣ ነገር ግን ያ ሕልም ብቆም ነበር። እዚህ ጋር አንድ ትልቅ ውሳኔ መጣ። የባርሴሎና ሰዎች ለሙከራ ወሰዱት። ቤተሰቡ ወደ ስፔን ተጓዘ። ነገር ግን በመጀመሪያ ማንም አላመነበትም። ሜሲ አጭር፣ በቀላሉ የሚወድቅ፣ በቀላሉ የሚጎዳ ነበር። ቢሆንም ሌሎችን የሚስብ አንድ ነገር ነበረው፣ ፍጥነት፣ ችሎታ እና አስተሳሰብ። በየቀኑ በትክክል ይሰራ ነበር። ማንም አልተመለከተኝም ብሎ አይቆምም ነበር። ዝና ከመምጣቱ በፊት ጠንክሮ ይሰራ ነበር። ከብዙ ድካም በኋላ ሜሲ ወደ ባርሴሎና ዋናው ቡድን ገባ። ከዚያ ታሪክ ተለወጠ። ቻምፒየንስ ሊግ፣ ላሊጋ፣ ባላንዶር ሁሉን አሸነፈ። ከባርሴሎና ጋር ታሪክ ሰራ። ቀጣዩ ተልዕኮው ብሔራዊ ቡድኑ ነበረ። ወደ አርጀንቲና ብሔራዊ ቡድን ተመለሰ። በናሽናል ቲም ብዙ ጊዜ ተሸነፈ። ሰዎች በአርጀንቲና አይሳካለትም አሉ። እሱ አልቆመም። 2021 ኮፓ አሜሪካ አሸነፈ። ታሪክ ተቀየረ። የዘመናት እርግማን ተሰበረ። በዚህ አላበቃም። 2022 የዓለም ዋንጫ አሸነፈ። ከዚያ ሁሉም አመነ፣ አዎ እሱ በእርግጥ ጎት ነው። ከሜሲ ምን እንማራለን? አንደኛ፣ ትንሽ መሆን ማለት ትንሽ ሕልም አይደለም። ሁለተኛ፣ ውድቀት መጨረሻ አይደለም። ሶስተኛ፣ ትክክለኛ ሥራ ዝናን ያመጣል። አራተኛ፣ ትዕግስት የጎት መስጠት ነው። ዛሬ አንተ ትንሽ ብትሆንም ማንም ካላመነብህ ሜሲ እንዳደረገው ጀምር፣ ቀጥል፣ አትቁም። አንድ ቀን አንተም ታሪክ ትሆናለህ። If you believe in greatness, subscribe to Man Forge Ethiopia. Like and share and keep chasing your dream. Thank you.